ዓለማችን በጩኸት የተሞላች ናት። ማለቂያ በሌላቸው የዕለት ተዕለት ሥራዎች፣ በጭንቀትና በነገው ተስፋ መካከል ሆነን ራሳችንን እናጣለን። ነገር ግን ዛሬ ልናደርገው የምንችለው ከሁሉ የተሻለ ነገር መሮጥ ሳይሆን መቆም ቢሆንስ? ከፍጥረታት ሁሉ በላይ ከሆነው አምላክ ጋር ማውራት ቢሆንስ? ጸሎት ዝም ብሎ ሃይማኖታዊ ሥርዓት ሳይሆን ከፈጣሪያችን ጋር የምንገናኝበት ሕያው ድልድይ ነው። በመጽሐፍ ቅዱስ ውስጥ ጸሎት አማራጭ ሳይሆን የሕይወት መሠረት ነው። በትንቢተ ኤርምያስ 33:3 ላይ እግዚአብሔር እንዲህ ይላል፣ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። ጌታችን ኢየሱስ ክርስቶስንም ብንመለከት እርሱ የእግዚአብሔር ልጅ ሆኖ ሳለ ለጸሎት ትልቅ ቦታ ይሰጥ ነበር። በወንጌል ማርቆስ 1:35 ላይ እንደምናነበው ማልዶም ገና ሌሊት ሳለ ተነስቶ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። የአምልኳችን ማዕከል የሆነው ኢየሱስ ከሰማያዊ አባቱ ጋር ለመገናኘት ጸሎት ካስፈለገው እኛማ ምን ያህል ያስፈልገን ይሆን? ጸሎት ጭንቀታችንን የምንጥልበትና በፊልጵዎስ 4:7 ላይ እንደተጻፈው ከአእምሮ በላይ የሆነውን የእግዚአብሔርን ሰላም የምንቀበልበት ስፍራ ነው። በጸሎት ውስጥ የምናቀርበው አምልኮ ቃላትን ማሳመር ሳይሆን ልባችንን ማፍሰስ ነው። ጌታ ሆይ እኔ አልችልም፣ አንተ ግን ትችላለህ ብሎ ራስን ዝቅ ማድረግ ነው። አሁን እንግዲህ ወደ ሌላ ተግባር ከመሄዳችን በፊት እስቲ ልባችንን ወደ እግዚአብሔር እናቅርብ። ቅዱስ አባት ሆይ ስለምትወደን እናመሰግንሃለን። በልጅህ በኢየሱስ ክርስቶስ በኩል ወደ ፊትህ እንድንቀርብ ስለፈቀድክልን ክብር ላንተ ይሁን። አሁን የልባችንን በር ከፍተን እንጠብቅሃለን። ጭንቀታችንን በአንተ ላይ እንጥላለን፣ አንተም በሰላምህ ሙላን። ዛሬ በቃላትህና በድምፅህ ልባችንን አድሰው። በአብ በወልድ በመንፈስ ቅዱስ ስም አሜን።